በአላህ አንድነት ያመናችሁ ባሮች ሆይ አመስግኑ፣ ብናመሰግን በእርግጥ ይጨመርልናልና። ይህ መልእክት ደርሶት ላስተላለፈ ሁሉ አላህ ጠቃሚና ሰፊ ርዝቅን ይረዝቀው። አመስግኑ። አንድ ሀብታም በመስኮት ወደ ውጪ ሲመለከት አንድ ሰው ከቆሻሻ ላይ የሆነ ነገር ሲለቅም አየ። እንዲህም አለ፣ ፈጣሪዬ ሆይ ደሃ ስላልሆንኩኝ አመሰግናለሁ አለ። ደሃውን በተራው ሲመለከት ራቆቱን ጨርቁን የጣለ ሰው በመንገድ ላይ ያልተገባ ነገር ሲያደርግ አየ። እንዲህም አለ፣ ፈጣሪዬ ሆይ እብድ ስላልሆንኩኝ አመሰግናለሁ አለ። እብዱን በተራው ሲመለከት አምቡላንስ የታመመ ሰው ጭኖ ሲያልፍ አየ። እንዲህም አለ፣ ፈጣሪ ስላልታመምኩኝ አመሰግናለሁ አለ። የታመመውን ሰው በተራው ሲመለከት የሞተውን ወደ ሬሳ ክፍል ሲወሰድ አየ። እንዲህም አለ፣ ፈጣሪ ሆይ ስላልሞትኩና በሕይወት ስላቆየኸኝ አመሰግናለሁ አለ። የሞተው ሰው ብቻ አላህን ማመስገን አልቻለም። እኛ ደግሞ በሕይወት አለን። ታዲያ ለምን አናመሰግንም? አልሐምዱሊላህ።